ሰላም እንዴት ናችሁ? ሁሉ ሰላም ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እና እናንተ እንዴት ይዟችኋል? ብርዱ፣ ሰላሙ፣ ጩኸቱ፣ ስራው፣ በተለይ ልጅ ቤት የምትሰሩ ማለት ነው ማለት ልጅ ቤት የምትሰሩ ከምንም በላይ ራሳችሁን ጠብቁ ማለት ነው። ከምንም በላይ እና በጊዜ ተነሱ፣ በጊዜ ራሳችሁን አዳምጡ፣ በጊዜ ብሉ፣ ጠጡ። ልጅ ያለበት መቼም አይቀመጡም፣ ይዟችሁ ሊወጡ ይችላሉ እና እንዳይርባችሁ የሆነ ነገር በእጃችሁ ውሃም የሚበላም ነገር በቦርሳ ይዛችሁ ሂዱ፣ በራሳችሁ ቦርሳ ማለት ነው። ወይንም ደግሞ አለች የሆነች ከህዋ የሚይዙባት እንደዙም አለ እና እዛ ለእናንተ አይገዙ። አንዳንዶቹ ይገዛሉ፣ አንዳንዶቹ ግን አይገዙም። ቢያንስ እንኳን ውሃ ያዙ። ማርያም በጣም ነው የሚርበው። በተለይ ውጭ ሲወጣ እናንተ ጅብ ነው የሚያደርገው። ጅብ በጣም ነው የሚርበው። ወስማ ሁለተኛ ደግሞ ጎረቤትም ስትሄዱ እናት ጋም እህት ጋም ወንድም ቤትም ስትሄዱ አትፍሩ። ሰራተኛም ኖረ አልኖረ ካሜራ ኖረ አልኖረ ብይ እስከምትይ ድረስ አትጠብቂ። ክፍትፍት አድርገሽ እንደ ቤትሽ የምትፈልጊውን ነገር ጠይቂ። ወይ ደግሞ አንስሽና ሳይሽና ፍልተሽ ናስካፌም ካለ ምንም ካለ ጠይቂ። ምንም መሸማቀቅ አያስፈልግም። የሆነ ነገር የምትወጂው ነገር ካለ ይሄንማ በጣም እወዳለሁ መብላት ትፈልጋለሁ፣ ስጪ። ስጪ። እኔ በምወደው ነገር ቀልድ አደረገው። ይሄ ነገር እወደዋለሁ ከቻልሽ ስሪልኝ እላለሁ እኔ ማርያምን ነው የምላችሁ፣ ስሪልኝ። አለበዛ ደግሞ እኔ እሰራዋለሁ አልለማመጥ እና መቼም ከሰው ቤት ማለት ነው እንቁላልና የፍርኖ ዱቄት አይጠፋም። ዳቦሽን መጋገር ትችያለሽ። ሁለተኛ ደግሞ ያላችሁበት ሰፈር በአማርኛ ሳውዲም ሆኜ ዱባይም ሆኜ ያለሽበት ቦታ ጽፈሽ በቱክቱክ ማለት ነው የአበሻ ልብስም ምግብም የምትፈልጊው ነገር አለ። ሽሮ በርበሬ ብትገዢ ኪሎ ግማሽ ብትገዢ በቂሽ ነው። ያችን እየቆጠብሽ ተላጄ ማነው ፍሪዘር አድርገሽ እንዳይበላሽ እየቆጠብሽ እንትን ማለት። እንጀራ ደግሞ አረብ ሀገር ጤፍ እኔም ጠይቄ ነበር፣ የለም። አሳየዋቸው በምልክትም በምንም ሱቁም ወሰዱኝ፣ የለም ማለት እኔ ያለሁት ኩበር ነው ደማም ነው ያለሁት እና ፈለኩኝ አጣሁ ጤፍ ማለት ነው። ማለት ሁሉን ነገር እንዳለ ዘንጋዴ ነች ምናምን ሁሉን ነገር አለ፣ ግን ጤፉን አጣሁት። ጠየቅኩኝ። ከዛ ያው የሀበሻ ምግብ ስላለ አንድ እንጀራ 7 ብር ነው 6 ብር ነው እና እግዚአብሔር ይመስገን ያው የኔ ሰዎች ጥሩ ናቸው። የምፈልገውን ነገር ገዝተውልኛል። በርበሬ፣ ሽሮ፣ ምግብ፣ ታዋቂ ምግብ፣ ጀበና። እነሱ ደግሞ ቡና፣ ቆንጆ ቡና ከሚያውቁት ሰው ገዝተው ጀበናም ገዙ በራሳቸው ብር ማለት እግዚአብሔር ይመስገን። እና ከምሳ በኋላ የኢትዮጵያ ቡና ነው የሚጠጡት በጀበና። ስኒው ደግሞ የኛ ነው የሚመስለው። በቃ ምን ልንገራችሁ፣ ቡና ራሱ ካለቀ ቡና የለም እንዲህ ምንም አይበቃም ምናምን ይላሉ። አይበቃም እላቸዋለሁ ማለት ነው። እና ያው እንግዲያም ይመጣል የጀበና ቡና ይላሉ፣ የሳውዲ ቡና ይላሉ። እና የሳውዲ ብዙ አይነት ቡና አለ፣ የዚህ ሀገርም አለ። የኛው ከኢትዮጵያ መጥቶ እዚህ ያው ሞቅ ነው የሚያደርጉት በነጩ እንትን እንዲሰሩ ማለት ነው። ሁለተኛ ደግሞ ካፌ የሚሰሩበት አለ ቡና፣ የኢትዮጵያ ቡና ማለት ነው። እና እሱ ብቻም አለ፣ ብዙ አይነት ነው ያለው፣ ግን ይለያያል አቆላሉ። እና በቃ ራሴን ዛሬ ቡና ጠጣውም ራሴን አሞኝ ነው እንቅልፍ አልወሰደኝም ምናምን ይላሉ ማለት ነው። እና ከምሳ በኋላ እሱን ነው የሚጠጡት። እኔም ያው በርከት አድርጌ አፈላለሁ በጀበናው፣ እኔም ቀንሼ ከዛ እነሱ ወስድላቸዋለሁ። ያው ተምርም ኬክ ምንም ካለ ቤት ያፈራውን
አቅርብላችኋለሁ። መርቀው ምን ብለው ይጠጣሉ። እና ምንም በቃ አትሞኙ፣ ብልጥ ሁኑ። እና ብልጥ ሁኑ፣ ብር ያዙ። በዚህ ምድር ላይ ማንም ለኛ የሚያዝንልን የለም። ብንሞትም ብንወርቅም ብንታመምም በቃ ራሳችን እንትን እንበል። ምንም ብዙ ነገር ሊያናደን ይችላል። ጊዜ ሄደ፣ ጉልበት አለቀ። ሰው የሚወደን ስንሰጥ ነው። የሆነ ነገር አይቻልም ስንላቸው አይደውሉም። ኦንላይን ቢፈጡ እኮ ለእኛ አይደለም። ኦንላይን ቢፈጡ ለእኛ አይደለም፣ እነሱ ሌላ ሰው እያወሩ ነው እንጂ ለአንቺ አይደለም። እና አንቺ ሰጠሽ፣ አንቺ መለመን የለብሽም። ጸጥ፣ አወሩሽም አላወሩሽም ምን ጨነቀሽ? ጤናሽን ያዢ፣ ለራስሽ አስቢ። ብርሽን አካውንት ከፍተሽ ከሆነ ኢትዮጵያም ንግድ ባንክም አዋሽም ዝግ አካውንት ከፍተሽ ከሆነ መላክ፣ ደረሰኞችሽን በማስታወሻ መያዝ ማለት ነው። አለበዛ ደግሞ ደረሳችሁን ትይዛላችሁ። የምትልኩበትን ሰውዬ ወይ የመኪናውን ታርጋ ያዙ፣ ወይ መታወቂያውን ያዙ፣ ወይ ሰፈሩን ያዙ። በቃ ምክንያቱም ስልክ ሊጠፋ ይችላል እና በዛ የቤት ቁጥርም ካለው ያዙ እንጂ በብዛት አሁን መቶ የሚወስድ ከሆነ አንዳንድ ቤት የውጭ ካሜራ አለ፣ አንዳንድ ጋር ደግሞ የውጭ ካሜራ የለም። እና ካርጋ ያዙ። ዛሬ በሰው በጓደኛ በምን አይታመንም። እና ስትልኩ ጥንቃቄ አድርጉ። ድምፅ ምናምን ትልኩበት ወይ ደግሞ አካውንት፣ የራሱን አካውንት፣ አብዛኛውን አካውንት አይልኩ። አካውንት ከላከልሽ፣ መታወቂያውን ከላከልሽ፣ አንቺ ማንበብ ካልቻልሽ ላሰርሽ፣ ለባባም ይሁን ለማማም ይሁን ለምታውቅ ሴትዮ ላሰርሽ፣ ለልጆቹም ይሁን ትላልቆ ልጆች ይኖራሉ፣ ለእነሱ ይሄ አካውንት እስኪ በደንብ ቼክ አርጊልኝ ብለሽ ያነባሉ ማለት ነው። ከዛ አንብበው ከዛ ትፈንትን ታያለሽ። ከዛ የአንቺ አካውንት ቢሆን የሌላ አካውንት፣ ይህ አካውንት መጀመሪያ ከመላክሽ በፊት ይህ አካውንት እስኪ ይሄንን አካውንት ቼክ አርግልኝ፣ ይሰራል አይሰራም፣ ይንቀሳቀሳል ወይስ አይንቀሳቀስም ብለሽ እንትን ታያለሽ ማለት ነው። ከዛ አዎ ይሰራል ካለሽ እሺ በቃ ይሄን ያህል ብር ልክልሃለሁ ላክልኝ ትያለሽ። አካውንት ቁጥር እንዳትሳሳቱ፣ ስም እንዳትሳሳቱ። ዋናው ምንድነው ታውቂያለሽ? ስምና አካውንት ቁጥር ነው። ማለት የአካውንቱ ስም ችግር የለውም አዋሽም ቢሆን ምንም ቢሆን፣ ምክንያቱም በስምና በአካውንት ነው በብዛት የሚያወጣው። እና ይሄ ላክልት የማን ነው ሲያለሽ የወንድም ይሄት ማለት ትችያለሽ እንጂ እንደዚህ ነው ዝርዝር አትናገሩ። እና ግን ከዚህ ሁሉ ግን ፈጣሪ ይጠብቀን። ኢትዮጵያም ደግሞ አካውንት የሌላችሁ ደግሞ ያላችሁበት አገር ሄዱና ኤምባሲም ሄዳችሁ ምንም ሄዳችሁ ብራችሁ እንዳይበላ ዘመድ፣ ቤተሰብ፣ ወንድም ፍጹም አያስቀምጥልሽም፣ በፍጹም አያስቀምጥልሽም። እንዳትመጪ ነው የሚልሽ እሱ። እዛ ጋር ከአንቺ ጋር አስቀምጫለሁ ይሄን አድርጊያለሁ እያለ ማለት ነው ያንቺን እያወርድልሽ ነው፣ እያጠፋው ነው። ምክንያቱም ያ ብር እጃቸው ላይ ነው፣ የፈለገውን ነገር ያደርጋል። ምንም ነው የሚቆጠብበትና ወስጃለሁ የሚልሽበት ምክንያት የለም። እና አሰሪዎቻችሁንም ቢሆን ካሽ አትቀበሉ። በቃ ካሽ ያጣላል፣ ሊጠፋ ይችላል። ብር ሰይጣን ነው። እኛ አንድ ቦታ እንረጋ። ማታ ለመኝታ ነው መኝታ ክላስ እንኳን የምንገባው። ወይ አንዳንዶቻችን መኝታ ክላስ የለንም፣ ወይ ሳሎን ነው ወይ መጅልስ ነው የምንተኛ፣ ፍራሽ አንጥፈ። እንደዛም ስለሆነ ካሽ አትቀበይ። ሄደሽ ሲም በራሴ ስም አውጡልኝ፣ አሻራ በዚህና በዚህ በሁለቱም እጅሽ አሻራ፣ ፎቶ ምናምን እና የመኖሪያ ፈቃድሽ፣ የመኖሪያ ፈቃድ መታወቂያ ናት እና ፓስፖርት፣ መታወቂያሽና የመኖሪያ ፈቃድ መታወቂያሽና ፓስፖርትሽ አሰሪዎችሽ ጋር ነው የሚቀመጠው። አንዳንዶቹ ጋር አንቺ ጋር ይቀመጥ ነው የሚሉት፣ ግን አብዛኛ አሰሪዎችሽ ጋር ነው የሚቀመጡት። ግን እንደዛም ሆኖ ፎቶ ማንሳት ትችያለሽ። መታወቂያሽ ድንገት ካየሽው ፎቶ ማንሳት፣ የፓስፖርትሽን ፎቶ አንስተሽ ማስቀመጥ፣ ኮፒውም ቁጥሩም እዛ ላይ ስለሚታወቅ እንደዛ ማድረግ አለባቸው። ሁለተኛ ደግሞ ኢትዮጵያ 2 ዓመት ከጨረሽ እነሱ ናቸው የሚልኩሽ። እነሱ ግዴታ አለባቸው። 2 ዓመት ነው የመጣሽው። ካልፈለግሽ አንዳንድ ቤት ቀጥታ አንቺ እኔ ጋር ካልሰራሽ ቤት አትቀይርም ነው የሚሉሽ። በቢሮ መጣሽ ግዴታ መኖሪያ ፈቃድ ካለሽ፣ ፓስፖርት ካለሽ የመቀየር መብት አለሽ። እናንተ ምንድነው ብልጥ መሆን አለባችሁ። መሄድ ካልፈለግሽ፣ እዛ ቤት መስራት ካልፈለግሽ ለቢሮሽ መጀመሪያ የቢሮሽን ቁጥር አድራሻ
አዲስ አበባ የሚሆነው ሐዋሳ መያዝ አለባቸው። ይዘሽ ለዘመድ ወይ ለእናትሽ ወይ ለወንድምሽ ያንን ማስቀመጥ መስጠት አለብሽ። ምክንያቱም ደላላ አንቺ ሪፖርት ከገባሽ ልክ ሳውዲ ቢሆን ዱባይ ከረገሽ በኋላ ቁጥሩን ሊያጠፋ ይችላል። እንደዛም ሆኖ የቢሮውን አድራሻ ፎቶ አንስተሽ ወይ አንቺ ጋር ማስቀመጥ ወይ ቤተሰብ ጋር ማስቀመጥ አለብሽ። አንድ ነገር ቢደርስ ማለት ነው። ደሞዝ ባይሰጡሽ ወይ ብትራቢ ብዙ ነገር አለ። እዚህ ጋር እኮ እኛ ምንም በደል የሚደርስብን አይመስላቸውም። ኢትዮጵያ ያሉ ሰዎች ማንኛውም ምንም የሚደርስብን ነገር አይመስላቸውም። እና ስለዚህ ለምትሰሩት ነገር ለምታረጉት ነገር ተጠንቀቁ። ካሜራ በየትኛውም ሀገር ይኖር ምንም አያስፈራም። እሱ ጥሩ ነው፣ ለመልካም ነው። ለምግብ ለመጠጥ ቁጭ ያልሽ ምንም አያገባትም። የምትሰሪው አንቺ የምታጸጁ ምግብ የምትሰሩ ልጅ የምታጫውቹ የምታስተምሪው ሁሉን ነገር ለአንቺ ነው የሚሰጡሽ። ኃላፊነት የሚሰጡሽ ለአንቺ ነው። ስለዚህ ትንሽ ሆናችሁ እዚህ መታችሁ ምንም መጨናነቅ አያስፈልጋም። እድሜያችሁ ደህና የሆነ እስከ 25 በላይ የሆናችሁ ነው የሚፈቀደው። ምክንያቱም ኃላፊነቱ ለአንቺ ነው። ልጅ ብቻ የምትልሽ ከሆነ ልጅሽን መያዝ። ምክንያቱም ልጁ እዛ ጋር የሆነ ነገር እያጠፋ እያለ አንቺ ምግብ ምሰሪ ከሆነ ቤት የምታዘጂ ከሆነ የሆነ ነገር ቢደርስባቸው እነኛ ልጆች ተጠያቂው አንቺ ነሽ። ስለዚህ እነሱ አሰሪዎቻችን እስራቸው እንኳን ልጆቹ ቢቀመጡ የሆነ ነገር ቢው አያዩ። ስለዚህ አንቺ ነሽ እዚህ ጋር ስርዓት ማስይዝ ያለብሽ። እኔ የመጣሁት አንድ ስራ ነው። እኔ እዚህ ጋር እየሰራሁ ነው። ወይ ልጁን ያዢ ወይ እንትን በይ። ምንም አባትም እናትም ይሆኑ እና ልጅ ብቻ ከሆነ ልጅሽን፣ ትንሽ ቤትም ከሆነ ልጅና ጽዳት ከሆነ በጊዜ ተነሺ፣ በጊዜ ተኚ፣ በጊዜ ተነሺ፣ ራስሽን ጠብቂ፣ ቢጠጪ ለራስሽ በቃ የሆነ ኬሚካል ነገሮችን ራስሽ ቀንሺ። አሁን ለምሳሌ የልብስ ማጠቢያና ክሎሪክስ አንድ ላይ ካርግሽ በጣም ፓወር አለው፣ ይገላል። እና ሽንት ቤትም ስታጥቡ ቤትም ስታጥቡ በቃ ክሎሪክስ አትጠቀሙ። በቃ የሆነ ዲቶል ምናምን ሽንት ቤትም አሁን ክሎሪክስ የሚደረገው የሆነ ያለቀ ሲል የሚደረገው ሌላ ደግሞ አለ የሆነ ነጭ ነገር፣ እሱ ደግሞ በጣም ከባድ ነው። እና መስኮትም ምንም አትክፈቱ። በቃ አጥበሽ ከጨረሽ በኋላ ጥንጥ እየጣባ አድርገሽ ውሃ ላይ በቃ ድፍት አድርገሽ አንቺ ውጪ። ከዛ ይሸታታል። እናጨናንቅሽ አንቺ። እጃችሁ መጠንቀቅ ራስሽ ነው መጠንቀቅ ያለብሽ። እነሱ ልባቸው ላይ ክሎሪክስ ፌክስ በቃ የማይሉት ነገር የለም። በቃ ልባቸው ላይ የሚያስቡት ምንድን ነው? ሽታ እንዳይሸታቸው እና ደግሞ በቃ የሆነ እንግዳ ሲመጣ ምናምን በቃ ያሽቃብጣሉ። እና ሳህን ላይ ደግሞ ይደረጋል። ለምሳሌ አሁን ብርጭቆና ድስት ሳህን የምታጥቢ ከሆነ እንቁላል፣ ስጋ፣ ዶሮ ይሸታል። ብርጭቆ ምናምን ይሸታሉ። ወይ ደግሞ እሱን ለብቻ በቃ አድርገሽ የብርጭቆ ማጠቢያ ስቦንጅ ለብቻ የቃ ስቦንጅ ለብቻ አድርገሽ ማጠብ ትችያለሽ። ግን እንደዛም ሆኖ ብርጭቆውን ለብቻ የምታጥቢ እቃው ያሸቱታል። አንዳንዶቹ ያሸቱታል። ድሃም ትሁን ሀብታም፣ አንቺ ግን ጠብ ማድረግ አለብሽ። ወይ ጠብ ማድረግ አለብሽ ወይ ደግሞ እንትን ሎሚና ኸል ማድረግ ትችያለሽ። እዛ እቃ ላይ ሳሙናና እስቦንጅ አለ አይደለ? ኸልና ሎሚ ቆራርጠሽ አሁን ለምሳሌ ሎሚ ይጨምቁና ይጣላል። ያ ሎሚው እዛ ላይ ብታስቀምጡ የሆነ ጠረን አለው። ኸል ደግሞ በጣም አሪፍ ነው ለሁሉም። ለምሳሌ አሁን ዶሮ አጥበሽ ወይ ደግሞ ስጋ አጥበሽ ኸል ሎሚና ኸል ወይ ጨው ብታረጊበት በጣም አሪፍ ነው። ካጠብሽ ከጨረሽ በኋላ አንድ ላይም ብትሰሪው ብትደፊውም ችግር የለውም። እንደዛ ነው የሚሉት። እና እንደዛ አርጊ። ማንም ለኛ የሚያስብልን ነገር የለም። ይሄው እያያችሁ ነው። ልጅቷ በምን እንደሞተችም አልታወቀም። ይግደሏት፣ አፍነ ይግደሏት፣ ምን ያርጓት አልታወቀም። እንግዲህ አንድ ሰው ታነቀች ከተባለ እንዲህ ነፍስ እኮ ነው፣ የሆነ ነገር ይኖራል። ወይ ምን ይታወቃል? በምግብ ሰጥቷት ሊሆን ይችላል፣ በውሃ ሰጥቷት ሊሆን ይችላል፣ ወይ አፍኗት ሊሆን ይችላል። ብዙ ምክንያት አለ። ወይ የእንቅልፍ መድኃኒት ሰጥቷት በዛው እንትን ብሏት ሊሆን ይችላል፣ አይታወቅም። እንደዛም ሆኖ እኛ ለዘመድም ለቤተሰብም አረግን አላረግንም አረገች አይሉ። አያችሁ እንግዲህ ትናንትና እነኛ የማናቃቸው ሰዎች እንደዛ ስንንገበገብ ወንድም ባል እንደዛ ሲሆን አስቡ እንግዲህ ውስጥ እኮ የለም እየተባለ ነው። ይሄ እንግዲህ ታቅዶበት ታስቦበት የተደረገ ነገር ይመስላል እንጂ ይቺ ልጅ እንዴት ነው አንድ ነገር ሲፈጠር ለጓደኛም ሆነ ለጎረቤትም ሆነ ለእህቷም
እንዲህ ተፈጥሯል አድኝኝ እንዴት አላለችም? አንድ ሰው እኮ እንደዛ ነው። የሆነ ነገር ሲፈጠር ምን እንዳዘጋጁላት አረብኛ የምችል ከሆነ ምንም ባችል ከሆነ የሆነ የተቀየሩበት ነገር ካለ እኮ ድምፅ መግዳት ትችላለች። የሆነ ነገር እንዴት ይሄ ታቅዶ የተደረገ ነገር ነው። እንግዲህ ከዱባይ የት ነው ካናዳ ነው የት ነው ሄደች የተባለው? እንዴት ሄደች? እዛ ለረፍት እንዴት ወሰዷት? ያሰሩላት እንግዲህ ለዱባይ ብቻ ነው። እንግዲህ ከዱባይ ውጭ ደግሞ እንደገና አሰርተውላት ነው። ይሄ የታቀደ የታለመ ነገር ነው። እንዴት ነው ካዲያ ከሰሪዋ ጋር ሄዳ ልጆች ካሏት ምንም ካሏት እንዴት ተፈጠረ? ወይ ድብቅ ካሜራ ይኖር ይሆናል። ብዙ ነገር አለ። እንደገና ደግሞ የሆነ ችግር ካለ እኮ አሻራ ይነሳል። እንዴት አልተነሳም? ይሄ ታስቦ ታቅዶ እየተደረገ ነገር ነው። ስለዚህ ኢትዮጵያም ንብረት ካላችሁ ምንም ካላችሁ በራሳችሁ ስም ወዲያውኑ ገዝተሽ ወዲያውኑ በራስሽ ስም አዙሪ። ይሄ ይቀረኛል፣ ይሄ እንደዛ አደርጋለሁ። የለም ሰው ይቀየራል። ማንም አይመሰክርልሽም። አሁን ለምሳሌ እህቴ ትመሰክራለች፣ አጎቴ ያለ የለም። እንደዛ በአሁኑ ሰዓት የለም። ወዲያው ገዝተሽ ወዲያው አንቺ በቃ የሆነ የምትጠራጠሪበት ደስ ያለሽ ነገር ካለ ወዲያው አዝረሽ ወዲያው በራስሽ ስም ትፈርሚያለሽ። ፎቶሽ አለ ምናምን ምንም ማስቀረት አያስፈልግም። ምንም ድንቡሎ ማስቀረት የለብሽም። ከዛ በኋላ መሸጥ መለወጥ ትችያለሽ፣ መኖር ትችያለሽ። ነገ የሚባል ነገር የለም። ነገ ትከፍያለሽ። ምን እንደሚቀየራል ወዲያው ሰው። አሁን አንቺ ገዛሽ አይደለ? ያ ያልተገዛ መሬትም ሆነ ከብትም ሆነ አንቺ ስትገዢው ገዢው ብዙ ነው፣ ጨምረው ሊገዙ ይችላሉ። ስለዚህ መጠንቀቅ አለባችሁ እናንተ እና ብርሽን ያዢ። ቢያንስ እንኳን የአመት የሁለት አመት ከተበላባችሁ ወይ ደግሞ ከዛ በላይ የተበላባችሁ ካለ ድንገት ሂዱ። ድንገት ሄድሽ ለአንድ ወርም ለሁለት ወር ምንም መናገር አይጠበቅብሽም ለማንም። ራስሽ ወሰኚ። ጤናለሽ፣ እግራለሽ፣ ቢጠጪ ብርድ ካለ ምን ካለ ግዢ። ልብስ ግዢ። እነሱ የመግዛት ግዴታ የለባቸው። እነሱ የሚገዙ ምንድነው ሚኒፎር ነው። ሚኒፎር ደግሞ ሰራተኛ ሆነች እንድትታይ ነው፣ ግዴታ ነው ይሄ ደግሞ። ምክንያቱም በሳውዲም ሆነ በተለይ በሳውዲ ይሄ አበያ የሚሉት ማለት ነው ግዴታ ይለበሳል፣ ይሸፈናል። ይሄ የሀገሩ ህግ ደንባቸውን ማንም አይፈቅድም። ለምን ጥንጥዬ ልጅ አትሆንም? የእነሱ ልጅ እንኳን ብትሆን ትለብሳለች። አንቺ ሚኒፎር ለብሻለሁ ብለሽ አበያ ትለብሻለሽ። እኔ ራሱ ማለት ነው አልለብስም፣ እኔ አልፈልግም፣ አልወድም፣ እኔ ክርስቲያን ነኝ ስላቸው አይቻልም፣ ይሄ ህጉ ነው፣ ግዴታ መልበስ አለብሽ ነው የተባልኩት ማለት ነው። ይህን እንደዛ አመጡልኝ። ሚኒፎሩም 2 ሰው 3 ሰው ይከታል። አበያ ገዙልኝ ማለት ነው። ከዛ እኔ ጥቁር አበያም አልፈልግም፣ ምንም አልፈልግም፣ በቃ ኖርማል አምጪልኝ አልኳት። ምን ልባል ካደ። ከዛ እኔ እንደዛ አልለብስም፣ እኔ ይጨንቀኛል፣ ያመኛል። ሻሽ ከሆነ እንደዛ፣ አለበዛ ደግሞ የሚጠለቅ ነገር ካለ እንደዛ ግዙልኝ አልኩ። እና ሌላ እንኳን ለመልበስ አያስለብሱሽም። በቃ የሆነ ሴትም ሆኑ ወንዶቹ ይቀናሉ። ከሚኒፎር ሌላ አያስለብሱሽም። አንዳንዶቹ ጋር አሁን ለምሳሌ እንደዛ አይነት ቀሚስ አለ ማለት የተለያየ ሆኑ እንደዛ አይነት ቀሚስ አለ ይስራል። በተለይ አሁን የዱባይ ልብሶች የምታውቁ ከሆነ መዳም ትለብሳለች፣ ከዳሞቹም ሸጋላዎችም እንለብሳለን። ግን አይፈልጉም። በቃ አንድ ስለብሽ አይፈልጉም። በተለይ ደግሞ እዚህ ሳውዲ አይቻልም። ደህና ልብስ ለበሰሽ ዩኒፎርም ለበሰሽ ግዴታ ትሸፈኛለሽ። ግዴታ ሰራተኛ ከዳማ ነሽ። በቃ አለቀ። ምንም ሌላ አንተ መጨመር የለውም። የሚያሳፍር ነገር የለውም። አንቺ ስራሽን ስሪ፣ ራሽን ጠብቂ። ስትበይም ስትጠጭም እየበላሁ ነው እየጠጣሁ ነው ደግሞኛ ማለት ትችያለሽ። ምክንያቱም ስራ መቼም አያልቅም። ቤት በዛም አልበዛም ሰውም ኖሮ አልኖረ ስራ ያልቅ፣ ስራ ምንም አያልቅ። ስለዚህ ራስሽን ጠብቂ። ነገ ይሄን ወር ለእናቴ፣ ቀጣይ ወር ለአባቴ፣ ቀጣይ ወር ለእንትና አየርሽ እድሜሽን አጨርሽ። ማንም ሰጥቶኝ አይልሽም። ነገ ሄደሽ እንኳን አንድ ወር እኔ ፍቃድ አድርጌ ነው የመጣሁት ብለሽ ትሄጃለሽ። በቃ እሷማ ፍቃድ ከሆነ ትመለሳለች። እንደዛ አድርገን ነው የምጠብቃት ነው የሚሉት። ከዛ ምነው አንቺ ወርሽ አልደረሰም እንዴ? ምነው ፍቃድ አድርጌ ልረፍ ብለሻል የመጣሽው አትሄጂም ነው የሚሉሽ። ሳምንት አትስማሚ። ስለዚህ እናንተ ብርሽን ያዥ። ምንም ጨመረም ተወደደም ረከሰም ምንም ሆነ ሰው ፈጣሪ እየሰጠውን ይኖራል። እኛ ባልነው አይደለም፣ እኛ በሰራን አይደለም፣ ፈጣሪ ነው የሚያኖረን። ስለዚህ
ሲያማችሁም ምንም ሲላችሁም በቃ የማታውቁትን ነገር አትብሉ። መድኃኒቱም ሆነ ምንም ሆነ የማታውቁትን ነገር አትበሉ። በቃ ካመመሽ ሄደሽ ሂጂ ታከሚ። በቃ ብር አስቀምጪ። ብር በእጅሽም ሆነ አካውንትም ከፍተሽ ከሆነ ያለሽበት ሀገር ብር አስቀምጪ። ግዴታ እነሱ ማሳከም የለባቸው። ይሄን አሞኛል ታመጣልሻለች ምንም ሳታቅ። ይሄ ሐኪም ዶክተርም ትሆን አያገባትም። ዶክተርም ትሁን ምንም ትሁን አንቺ ሄድሽ ያመመሽን የተሰማሽን ነገር ስትጠይቂ በስነ ስርዓት መልሽ። አረብኛም ቻለሽ እንግሊዘኛም ቻለሽ ምንም ቻለሽ ይተረጎማል። ምንም አያስፈራም። በቃ የሚሰማሽ ነገር ይሄ ተሰምቶኛል፣ ይሄ እንደዚህ ነው ምናምን በቃ ምን መደበቅ ያስፈልግ? ብደብቂ ነገ ዋጋ የከፈልሽበት ሰውነትሽ ብደብቂ ተምርሽ አታገኙም። ግልጽ እሷ ነገ ታመጣልሽ ሌላ ሰራተኛ። አንቺ ደግሞ ወይን ትሞቻለሽ ወይ ደግሞ አስበው አቅደው ደግሞ የቀረሽን ለመውሰድ ዝግጁ ላይ ናቸው፣ ጉድጓድ እየቆፈሩልሽ። ገባሽ አይደለ? እንግዲህ አስቡት። እንግዲህ እችሊ ጤነኛ ናት፣ ምንም አልሆነችም። ምን እንደተሆነች እንጂ አታውቅ። በቃ ይሄ የታቀደ ነገር ነው። ስለዚህ በቃ ንቁ። ብርም አታስቀምጡ፣ አታበድሩ፣ ለማንም አታበድሩ። በቃ ምንም ዋሽታችሁ ምንም በላችሁ በቃ ብራችሁን ተቀብላችሁ ላኩ በአካውንታችሁ። አይ አካውንት የለኝም ካልሽ ደግሞ በቃ 2 አመት ያዢ። 2 አመት እዙ ያለሽበት አካውንት ክፈቺ። ከዛ በኋላ ኤምባሲ ሂጂ። ኢትዮጵያ ኤምባሲ በማንኛውም ሀገር አለ። ሄደሽ እንደዚህ ነበረ ምን ማድረግ እችላለሁ እና እኔ ማሆነው ሰው የለኝም እንደዚህ ምንድነው መፍትሄው ብለሽ ጠይቂ። ከዛ መፍትሄ ይሰጡሻል። በአካል ሄደሽ አለብዛ ደግሞ ያለሽበት ሀገር ውክልና ነው። ውክልና ስጭ ነው የሚሉሽ። ደግሞ ውክልና ከአንቺ ጋር ፎቶም ፊርማ ምናምን፣ ከዛም ከኢትዮጵያ ፊርማ ምናምን ፎቶ ይፈልጋል በውስጣ። እንደዛ ማድረግ ትችያለሽ። መንቀሳቀስ አይችሉም። ሄደው ብቻ ማስመዝገብ አንቺ ትልኪያለሽ። ደፍተሩ ላይም ሆነ መጠኑ ይነግሩሻል። አንቺም ታውቂያለሽ። ማለት ሲም አውጥተሽ ትመጫለሽ። በራስሽ መታወቂያ በራስሽ ፓስፖርት ሲም አውጥተሽ ሲሙን ለነሱ ተሰጥተሽ ወይ ደግሞ አንቺ ይዘሽ የምትመጪ ከሆነ ሜሴጅ ይገባላችኋል። እንደዛ አድርጉ። እንዲህ ምንድነው በቃ ስደት የትኛውም ሀገር መጣን ሞት፣ ነገ ሞት፣ ሰነገ ወዲያ ሞት፣ እንደዚህ ስቃይ እንደዚህ እንጃ አላውቅም። እኔ እንጃ በጣም ማርያም እኔ ራሱ በጣም በቃ ከብዶኛል። በጣም አስቡ እንግዲህ። እና ይሄ እንግዲህ ይቺ ልጅ ገና ህፃን ናት አሉ፣ ብዙ ነገር አላት አሉ። እንዴት ራሷን ታጠፋለች? እንዴት? ይሄ ጠርጥራል። ይሄማ የሆነ ነገር አለ። ማርያም ነው የምላችሁ፣ የሆነ ነገር አለ። በቃ አንድ ሰው ሲታነቅም ሆነ ምንም ሲል እኮ የሆነ ነገር ያስታውቃል። እንዴት ሴትዮዋ ብቻዋን ከሆነች እንግዲህ እዛ ቤት ገብቶ ማን ነው ሁሉ ነገር የጨረሰው ያስተካከለው? ብቻ ወይ ተገደነ ወይን አስፈራርተዋት ይሆናል ወይ የሆነ ነገር ብለዋት ይሆናል። ብቻ አይታወቅም። ብቻ ፈጣሪ እንዲሁ ሀቋን የፈጠራት አምላክ ብቻ ሀቋን ያውጣላት። ማርያምን ነው የምላችሁ፣ ሀቅ ያውጣላት። እሷስ ተገላግለዋለች። ተሰቃይታም ቢሆን ምንም ቢሆን በቃ ተሰቃይታም ቢሆን በቃ በሰማይ ቤት ፈጣሪ እንዲሁ ሀቋን ያውጣላት። ከምር ነው በጣም በቃ ይዘገንናል። እናንተ በሰላም መጡ በሰላም እንዴት ሬሳ ሄዱ ለማስመርመር ራሱ እኔ እንጂ አላውቅም። ምንም ባልሰጠውም ብሰጠውም የሰው ልጅ እኮ እኔ የእናት ልጅ ባልሆን ራሱ ጎረቤት ቢሆን እኮ እንዴት ሞተ ምን ሆነ ሞተ እስቲ ሀቁን ብለን እንኳን እንትን እንላለን። ብቻ ለማንኛውም እራሳችሁን ተጠንቀቁ። ሰው አትመኑ። በአሁን ሰዓት ሰው የለም። በሚዲያም አወቃችሁት፣ በአካልም አወቃችሁት፣ ጎረቤትም ይሁን ዘመድም አጎትም ቤተሰብም ቢሆን በሩቁ ነው። በቃ እናንተ ለራሳችሁ ቶሎ ስሩ። የትኛውም ሀገር መኖር ትችያለሽ። ቤት ተከራይተሽ ብርሽን ቁጭ አርገሽ የሆነ ስራ መሰልጠን ከፈለሽ ትሰለጥኛለሽ። ከዛ ላንቺ ያለው የሆነ በቃ ይመጣልሻል። ባልም ቢሆን ምንም ቢሆን በቃ ብራችሁን አትበሉ። ትዳርም ትታችሁ የመጣችሁን ካለ ልጅም የወለዳችሁ ካለ ደግሞ በቃ 2 አመት ልበለሽ አላ ሰርተሽ ሂጂ። በቃ የሆነ ለልጅሽም ለባልሽም ትንሽ ብር ላኪ። ሌላውን በራስሽ አካውንት አስቀምጪ። ይሄ ኮተት የቃ ቴሌቪዥን አንቺ ስትያት ግዢው እዚህ ሆነሽ ለምን ትገዣለሽ?
በጣም ሰው ይመክርብሻል፣ ዘመድ፣ ጎረቤት፣ ጓደኛ ይመክርብሻል። ስለዚህ 2 አመት ብለሻል፣ ትንሽ ትንሽ ብር ላኪ፣ ሌላውን በራስሽ አካውንት ላኪ። ከዛ ሂጂ በቃ ባለሽ ነገር ተንቀሳቀሽ። የስንት አመት ትዳርሽን በሰው ወሬ በምናምን እሱ ራሱ ይቀየራል። ብር ራሱ ያስቀይራል። ብር ሰይጣን ይቀየራል። የድሮ ቂል አንሆን። በቃ የድሮ የምድጃ ይሄ በኩሽና ውስጥ ተሰብስበን እሳትን የምንቀው እሱ አይደለም። አሁን ላይ የለም። እዚህ ጋ እህትሽ ቁጭ ብላ ወንድምሽ ቢያወራሽ እህት ያለች እናት ያለች ብትይ የለችም፣ መንደር ሄዳለች ወይ ደግሞ ለሰው ሄዳለች ነው የሚሉሽ። አብረው ቁጭ ብሎ ተሰብስበው ነው የሚያወሩሽ በሚስጥር ማለት ነው። ልመጣ ነው፣ ምን አረጋችሁ፣ እንደዚህ ነው ምናምን፣ ይሄን ያህል ይቺ ምን ትሰራለች፣ ይቺ ምንድን ነው የከሌ ልጅ እኮ ይሄን ያህል ቦታ ገዛች፣ ለእናቷ ይሄን ያህል አረገች፣ የቤት እቃ ሞለች ምናምን፣ ብር እኮ ይሄን ያህል ልካለች፣ ያንቺ ምንድን ነው እንዳይወርሱብሽ፣ አንዱ መጥቶ እንዳያታለልሽ ነው የሚልሽ። በዚህ ነው የሚሞሉ፣ እኛን የሚሞሉ። አንቺ የሆነ ነገር እናርግልሽ ነገ ስትመጪ ምንም ከዛ በኋላ ማለት እንትን ሲል ማለት ነው በርከት ሲል ይሆን በቃ ከነገ ዛሬ ሲጨምር አላቅም ይሄን ያህል ብር ልከሻል፣ ይሄንን የምሰጥሽ አላቅልሽም፣ የት ነበርሽ አላቅም፣ ይሄን ያህል ብር ልከሻል፣ እሱ ይሰጥሻል፣ ይሄ የራሴ ነው፣ ምን ታመጫለሽ? ብትፈርጪ ብታመኒ መድኃኒት ብትጠጪ ምን ብትይ ምንም አታመጭ። ኬራ አይሰጠው። ይቺማ አብዳን የመጣችው ጸበሉ ሶዷን የምትባይ እሱ ላንቺ ወንድምሽ፣ እናትሽ፣ አባትሽ፣ አጎትሽ ላንቺ ሊያዝኑልሽ ማንም አያዝንልሽ። ማንም አረብ ሀገር ሄዳለች። ያም በዓለም ቢመጣ እሱ አረብ ሀገር ሄዳለች። ጥሩ ሰው ናት፣ ጠንካራ ናት፣ ለትዳር ትሆናለች፣ ጎበዝ ናት፣ እኔም ጎበዝ ነኝ ብሎ ነው የሚያገባሽ። ስለዚህ ንቂና ብርሽን ያዢ። የመጣው እንዳንቺው ያገባሻል፣ ትዳርሽን ትኖሪያለሽ። በቃ ለራሳችን እኛ ነው ማስብ ያለብን። ለኛ በገዛ ገንዘባችን ጠላት፣ ሞት፣ ስቃይ። አንቺ ለራስሽ አንቺ ነሽ ማሰብ ያለብሽ። አንቺ ማንም ለአንቺ የሚያስብልሽ የሚኖርልሽ የለም። ንቂ። እንደዚህ ነው በዚህ ወርዶ እንደዚህ ነው ብትይ ማንም ያዳምጥሽ የለም። እቺ እንግዲህ ጀመረች። አይሰሙሽም ወይ ስልኩን ትጣውት ወይ ደግሞ ኔትወርክ አይሰማም ነው የሚሉሽ። እነሱ ግን ሄዶ እንዴት ነሽ ጠፋሽ? ምን ነው ይሄን ያህል ብር ነበረ፣ ባክሽ ሄዲ አበድርኝ። እንደው ይሄ እኮ በዚህ ብናደርገው በዚህ የሆነ ነገር ነው የሚያታሉሽ። እኛ ደግሞ ጅሎች ነው። በቃ የዱሮ የኩሽና ወይ ደግሞ የዱሮ የምድጃ ነው የምንመስላቸው። ምንነቃ አይመስላችሁ። እንዳትመጭ፣ ኑሮ እንደዚህ ነው፣ እከሌ እንደዚህ ነው እያሉ ማለት ነው። እያንዳንድሽ ማለት ነው አዳምጭ። ከምሬ ነው እንዴ? እያንዳንድሽ እኛ ለራሳችን እኛ ነው ማሰብ ያለብን። አመመሽ፣ ጠማሽ፣ ተጎዳሽ፣ እድሜሽ ስንት ነው? ጉልበትሽ፣ መልክሽ እንዴት ነው? ያመመሽ ነው? ጤና ነሽ? ምን ትፈልጊያለሽ? አስቢ ለራስሽ። ማንም ያስብልሽ የለም። ከምሬ ነው። ማንም ምንድን አሁን አንዷ የሆነች ጓደኛ ነች፣ ዘመድ ናት፣ የድሃ ቤተሰብ ናቸው እንደኛው እና ስትማርም በጣም ተስተሳቃይታለች። በቤት ኪራይም በምንም በቃ ማለት የሚሰራ ነገር አለ፣ ግን የዛን ሰዓት ማንም የደረሰ የለም። ከዛ ሰው ተለቅ ትላለች። ትንሽ ከተማ ቦታ ተማረች፣ እስከ 9 እስከ 10 ተማረች። በዛ ደግሞ የከተማ መታወቂያ ወጣች። ከዛ ልጅቷ ብልጥ ናት፣ ያው ሌላም ሰውም አለ። ከዛ ቁጠባ ገባች፣ ይሄ በድርጅት ማለት ነው። ከዛ ተደራጀች፣ 2 አመትም 3 አመት ተደራጀች። ያ ቦታ ደረሳት። እንግዲህ በዛን ሰዓት ወደ 200 ሺህ መሰለኝ ደረሳት። እኔ 150 ካሬ 200 አላውቅም። ደረሳት። እንደደረሳት አዞረች፣ በራሷ ስም አረገች ምናምን፣ ሄደች ስደት፣ በይሩት ይሁን ዱባይ አላውቅም። ግን አይናገሩም። ዘመድም ሆነ ባዳ እዚህ ቦታ ሄጃለሁ አይናገሩም። ምቀኛ ናቸው። ስለዚህ እራቋቸው፣ አያስፈልግም። ሄደች፣ መጣች፣ ቤቷን ሰራች። አላውቅም ቤቱ ምን እንደሆነ አላውቅም። ግን ያው አንድ ሳሎን ይሁን 2 ክላስ ይሁን ስንት እንደሆነ አላውቅም። ሰራች፣ ሁሉን ነገር ጭርስርስ አደረገች። ከዛ ባህር ዛፍ ምናምን ከቤተሰብ ነው፣ ምግብ ምናምን ከቤተሰብ ነው። እሷ የገጠር ስራ አታውቅም፣ ምንም አታውቅም። እንጀራ እንዴት እንደሆነ
ወጥ እንዴት እንደሚሰራ አታውቅም። በቃ አታግዝም። በቃ ከተማ ትውላለች፣ ቤቷን ትጨርሳለች፣ ታስተካክላለች፣ ትመጣለች። ከዛ የተሰራ ነገር ነው የምትበላ፣ አትቀመጥም። ከዛ ብር አነሳት፣ እንደገና ጀመረች ለእንትኑ ማለት ነው ለበር ምናምን ሄደች። 2 አመት ይሁን 3 አመት ግጥም አድርጋ ሰርታ መጣች። 1 ብር ለቤተሰብ ለወንድም 1 ብር ቤተሰቦቿ ገበሬ ናቸው። ሌሎቹ አዲስ አበባ ንግድ ምናምን ነው የሚሰሩት፣ ታክሲ ምናምን ነው የሚሰሩት ተቀጥረው። ገባችሁ? 1 ብር ለእናቷ ቡና ሳትል 2 አመት ይሁን 3 አመት ግጥም አድርጋ ሰርታ መጣች። ከዛ ቤቷን በር ምናምን እስከ 100 ሺህ ብር የዛን ሰዓት በጣም ጨምሮ ነበር። ግን እሷ ገዝተና አስቀምጥልሽ ብለዋት ነበር። አላምን ብላ በራሷ አካውንት እያስገባች መጣች። በሯን ገጠመች፣ ቀለም ቀባች፣ ምናምን አታወራሽም። ሲጀመር ከአንቺ ጋር እንደዚህ ቁጭ ብላ አታወራ። ስራ አለብኝ እና የምትልሽ በቃ ተሸሽሻለች፣ አትፈልግም። ከዛ ሐምሌ ይሁን ነሐሴ መጣች። በ3 ወሯ ነው በ4 ወሯ ባል እዛው በዘመድ ይሁን በምን እዛው እንትን አለ ማለት ነው። ከዛ ለገና የዛሬ 3 አመት ነው 4 አመት ነው የማወራችሁ። ለገና ቤተሰቡም እኛ እንደግስም ብር የለንም አሏት። ያው እንደ ቤት ሚያርጋ ጠላነሽ ምንድነሽ ራሷ ገዝታ ራሷ አስቆልታ ምን ብላ ወደ ቤተሰብ ላከች። ከዛ እንደ ቤት ሚያ በራሷ ብር እንደ ቤት ሚያም እንደምንም ተደረገ እንትን አለች። ከዛ እኛን ደግሞ ደወለች። ሊበሉ እኮ ነው እስከዛሬ የት ነሽ እንዴት ነሽ? ምንም እንግዲህ ዘመድ ነን ጓደኛሞች ነን፣ ግን አታወራም። እንደዚህም ስታያት እንደዚህም አታወራም። በቃ ለምን እንደሆነ አላውቅም። ከዛ ነገ ቤት ሚያ ሙሽራ ጠርቼሻለሁ ልትል ነው የደወለችው። እኔ አልሰማም። እኔንማ አንቺና ልመት ሰጥተሻል፣ ለምንድን ነው ቤተሰብ የምታግዥ? ለራስሽ አትኖሪም እንዴ ነው የምትለኝ። እኔ ግን ደንዣለሁ እዛ ጋር በጣም ነው የደነዝኩት። ከብሬ ነው የምላችሁ፣ በጣም ደነዝ ነኝ እኔ። ከዛ እንደዛ ስትለኝ እኔም ዝም ነው የምለው። በቃ ዝም በቃ እኔ ቄል ነኛ። በቃ ዝም። የራሴ ህይወት አይታየኝም፣ የራሴ ጉልበት አይታየኝም። ብቻ ከባድ ነው እና በአሁን ሰዓት ራስን ሆኖ መገኘት። እንዳንቺው ደግሞ ጠንካራ ሰው ታገኛለሽ። እዛው የሀገሬሽ ሰው ምንም በሚዲያ ምናምን በስልክ አያስታውቅም። በቃ የመጣነው ለስራ ነው። ቀጥ ብለሽ ስራሽን ስሪ፣ ስጨርሺ ጸሎት አድርጊ፣ መዝሙር አዳምጪ፣ ሲደብርሽ አንዳንድ ነገር ከዛ ኸላስ ምንም ማውራት አይጠበቅብሽ። ሚስጥርሽን ማውራት አይጠበቅ። ሚስጥር ለፈጣሪ ነው የሚነገረው። ማንም ይሁን አታውሪ። ሰላም ነው ሰላም ነው። የት ነሽ? ውጭ ካልሽ የኔ ቆንጆ በጣም የምታምሪ፣ ወይኔ ስንት አመት ሰራሽ፣ ምን አለሽ? አለቀ። ኢትዮጵያ ነኝ ወይ አዲስ አበባ ነኝ ወይ ደብረ ዘይት ነኝ ወይ ደብረ ብርሃን ብትይ አያወሩሽም። በቲክቶክም ቢሆን በምንም ቢሆን ማለት ነው አያወሩሽም። ከዚያች ሁሉ ነገር ያራረሰች እሱም ልጁም ጥሩ ሰው ነው አሉ። ከዛ እኛ ማታ ነው ይሄን ነው አረቄ ይዘን ከእህቴ ጋር ስንሄድ ልጁም አውቀዋለሁ ማለት የሆነ ትምህርት ቤት እነሱ 7 ሲሆኑ እኛ 5 ነበርን። አውቀዋለሁ ማለት የነሱ የሆነ የ1 ሰዓት የ2 ሰዓት መንገድ ነው ገጠር ሆኖ ማለት ነው። እና ያው ሰላም አልናቸው ምናምን በቃ ከዛ ተጫወትን። መጣች ትንሽ ሰዓት እንዴት ነሽ ምናምን ምን ላይ ነሽ እንዴት ነሽ አለች። ደህና ነኝ አለቀ። በቃ ቤተሰብም ሆነ ምንም ሆነ ማንንም ማገኘች ሚሚ እንዴት ነው ይሄ ነው ነገር አትገዛም ወይ እናታረግም ወይ ነው የምትለው። እሷ እውነቷን ነው፣ ግን እኔ አልነቃም እዛን ሰዓት። እና ምንም ቢሆን ብራችሁን ስንት አመትም ስሩ፣ ፈጣሪ ባለ ሰዓት ትገዛላችሁ። በቃ ራሳችሁ ሄዳችሁ ካርታ ያለው ነገር፣ ዋስትና ያለው ነገር፣ መንግስት ያወቀው ነገር፣ ቀበሌ ያወቀው ነገር ግዙ እንጂ እናንተ እዚህ ሆናችሁ እንደዛ አድርጉልኝ እንደዚህ ግዙልኝ ምንም አያስፈልግም። በቃ ለ1 ወር ለ2 ወር ሄደሽ በራስሽ ወሰኝ። ፈጣሪ እንደዛ አስተካክልልኝ። በቃ ገጠርም ሆነ ከተማ ሰው ያገኝሻል። ይሄን አድርጊ፣ ይሄን ግዢ፣ ይሄን ክፈቺ፣ እንደዛ አድርጊ፣ ይሄን አመት ነው የሰራሽው፣ አንቺ እኮ ብር አለሽ፣ ሀብታም ነሽ፣ ዳስቦራ ነሽ ነው የሚልሽ። ምንም መናገር አይጠበቅብሽም። አንቺ ያመንሽበትን ለፈጣሪ ንገሪ። በቃ አንተ ያልከው ይሆናል። ይሄን አድርግልኝ፣ ይሄን ላረግ ነው። በቃ ሙሉ ጤና ስለሰጠኝ አመሰግናለሁ። ዛሬ ስላቆምከኝ አመሰግናለሁ። ፈጣሪ ሁሉም ሰጥቶናል፣ ግን እኛ አላወቅንበትም። ያም ይመጣል ደግሞ ሲደርስ ይደውላል፣ ያም ይመጣል ደግሞ ሲደርስ ይደውላል። እና ንቁ፣
ተው። ብር ያጣላል፣ ያኮራርፋል፣ ያገድላል። እና በቃ ብሩ ሰራም አልሰራም ኑሮ ተወደደም ምንም አለም መቼም አንድ እንጀራ ሳትበይ አትይ። ለምን ግማሽ እንጀራ ይሆን ሳትበይ አትኖሪም እኮ። ከተማ ላይ እስኪ እዩ፣ ከተማ ያለ ሰዎች፣ ከተማ ያለ ህዝብ እዩ፣ ሁሉን ነገር ገዝተው ነው ሽሮ፣ ጤፍ የቀን ስራ እየሰሩ በወር ደመወዛቸው ምናምን። እግዚአብሔር ይመስገን ፈጣሪ ከባረከው ሳትበይ ሳትጠጪ አትይ። ምንም አማራ አይጠበቅብሽ። አገርሽም ሆነ ስደት ነው። ለራስሽም ሰራሽ ያው ስደት ነው። ሰራተኛም ቀጠርሽ ያው ምንድን ነው። በቃ ህይወት እንዲህ ናት። በቃ አለቃ። ራሳችን እንወስድ። ራሳችን በቃ እኔ እርቦኛል አይደል? በቃ እኔ እርቦኛል፣ መብላት አለብኝ፣ መጠጣት አለብኝ፣ ማረፍ አለብኝ። እኔ ማሰብ ያለብኝ ብሬ የኔ ነው። ምን አገባቸው እነሱ? ደሞዝ ይቆጥራሉ እነሱ። ይሄን ያህል ደሞዝ የከሌኮ ደሞዟ እንዴት ነው ያንቺ እንዴት ነው? ምን አገባቸው? ስንትም ይሆን ለምን አንድ ብር አይሆንም? መቼም ከኢትዮጵያ የተሻረ ብዬ ነው የመጣሁት። ኢትዮጵያ ሆነ የመንግስት ሰራተኛ ሆነ 30 ሺህ 15 ሺህ እኮ ያ ይከፈላቸው። እነሱ እኮ ገጠር መሬት አላቸው። የመንግስት ሰራተኛ ይሰራሉ፣ አንዳንድ ነገርም ይሰራሉ እንጂ የመንግስት ሰራተኛ ስራ ብቻ አይደለም የሚስተዳደራቸው። ገባችሁ? እነዚህ ጋር ገንዘብ ኖረ አልኖረ ዋናው ፍቅር፣ ዋናው መግባባት፣ መተሳሰብ፣ መተጋገዝ። 10 ሺህ ብሩን 20 ሺህ ብር ማረግ። እኛ ብንሰራ ከጎን ሰው ቢኖረን ምንም 10 አመት 5 አመት አይጠበቅብንም። እንዲሁ ትክክለኛ 2 አመት 3 አመት ብቻ ነው የሚጠበቅብን። የብር ብዛት እድሜ ብዛት አይደለም። ገባሽ? ዝቅ ብለሽ ከሰራሽ ፈጣሪሽን ካመሰግነሽ ለምን ዶሮ አይሆንም? ለምን እንቁላል አይሆንም? ለምን በግ አትገዥም? ለምን ፍየል አትገዥም? ፈጣሪ ከባረከልሽ ከትንሽ ወደ ትልቅ ነው የምትመጪ። በቃ በራስሽ ወስኚ። አዲስ አበባም ኖርሽ ከገጠር ለምን መጣሽ? አረብ ሀገር ሄድሽ ዲያስፖራ እንዴት እዚህ መጥተሽ በግ ታግጃለሽ? እንዴት እዚህ መጥተሽ ከብት ታግጃለሽ? በት ታወጫለሽ? እንዴት ውሃ ትቀጃለሽ? እኔ ተብያለሁ። ለቤተሰብ ውሃ እየቀዳው ቤት ውስጥ እየሰራው ገጠር ነው እኛ ሜዳ ነው። ምንም ችግር የለብንም። ምን ችግር አለው? ስራ እኮ ነው። የሚያስጠላው እኮ ሌብነትና ውሸት ነው። ችግር የለብኝም እኔ። እያንዳንዳቸው ጥቁር ቡና እንኳን አያፈሉልሽም። እንዴት ነሽ ናፍቀሽና ነይ ልጋብዝሽ ምናምን ውሸት ሊበሉሽ ነው ሊበሉሽ። ባንክ ቤትም ስትሄጂ ዘመድ ጋርም ስትሄጂ ለሰው ልደሽ ስትይ በቃ ሰላም እንዴት ናችሁ አለቀ። ለአንዱ ሰጠች ለአንዱ ዝም የለም። የትም ስትሄጂ በቃ ስነ ስርዓት አለባበስ ልበሽ። ቦርሳሽ እንደዚህ አንጠልጥለሽ ስልክሽን እንደዚህ ይዘሽ ወየውልሽ። ከዚህ ስትሄዱ ጥንጧን ስልክ ያዢ። የእጅ ቦርሳ ከሆነ ይሄን የሚንጠለጥለውን አትያዢ። ገበያም ሄድሽ ዘመድ ጋርም ሄድሽ በቃ የሆነ ፌስታል ማለት ነው። ፌስታል ማለት ነው። ስልክሽንም ፌስታል ውስጥ የእጅ ቦርሳ ደግሞ አለች፣ የውስጥ ቦርሳ። እሷንም ኪስ ውስጥ አድርጊ። እዛ ውስጥ ምን እንደሆነ አያውቁም እንጂ አንቺ ስልክሽ እንደዛ አንጠልጥለሽ ቦርሳ እንደዚህ ይዘሽ ስኪኒ ተጣብቀሽ ብር ያለሽ ነው የሚመስላችሁ። ስለዚህ 100 ብር 200 ብር ብትሰጪ ይቺ ምንድን ነው የምታረገው? እና ለአረብ ሀገር ሄዳ እንደው ይችን ስጠኛ አሁን ይቺ ምንድን ነው የምትገዛው ነው የምትባይ። ምን አገባኝ ባልሰጥስ ምን እዳለብኝ? ልብስ እንኳን ምን የመሰለ ልብስ እንኳን ገዝተሽ ብትሄጂ አንድ ቀን ለብሰውት በሁለት ቀን የቤት ሞልወያ ነው የሚያደርጉት። ገባሽ? የቤት ሞልወያ ነው የሚያደርጉት። ስለዚህ ምንም እንዳትግዢ፣ ለራስሽ የምትፈልጊውን ነገር ግዢ። ዘመድም ከመጣ መጣ፣ ሰላም ነው እንዴት ናችሁ አለቀ። ምን አገባኝ ነኝ። የራስ ህይወት ነው የምኖረው። ከፈለጉ ይሄዱ ይስሩ። አምሮብሻል፣ ይመስገኑ። አልጠላችሁኝ እናንተ አልሞትሁ አለሁ፣ ይመስገን። በቃ አለቀ። ንቂ። እስከ መቼ ነው አንቺ የዶሮዎቹ እንትን የምትሆኙ? የዶሮ በግ በዶሮ ያረሰ በሬ እኮ የለም በአሁኑ ሰዓት። ንቁ። በቃ ምንም ያማለ ምንም ይምከርሽ፣ ምንም የሰው ነገር መጠበቅ የለብሽም አንቺ። ራስሽ አስተዳድሪ። ራስሽ ምክር፣ የሰው ምክር አትስሚ። በቃ ራስሽ በቃ ያሰብሽው ቅር ያለሽ ነገር ካለ ያልገባሽ ነገር ካለ ፈጣሪን ጠይቂው። ሰው እንደዚህ አድርጊ እንደዚህ ይሆንሻል ምንም እስካለሽ ድረስ ነው የሚያባብሉሽ። ቢያምሽ ቢጃማ ብለብሽ የሆነ ጠቆር ብትይ ብትከሽች ተቆረች ይቺ ምንድነው ቢጃማ የለበሰው አርግዛ ነው አስወርዳ ነው የሚሉሽ። በቃ ፈጠን ብለሽ አግቢ። አትደናቆሩ። ማርያምን እምላችሁ አትደናቆሩ።
እዚህ ራሳችን እያመመን በስንት ሻሽ እየጠረዝን ያለ ነው። እዚህ ደረቅ እንጀራና ደረቅ ሩዝ እየበላን እና ላይ እንደ 10 ዓመት 12 ዓመት 20 ዓመት 15 ዓመት እኛ እኮ ማለት ነው በቃ ምን ልንገራችሁ፣ ቆሻሻ እንኳን ማለት ነው ቆሻሻ እንኳን ክብር አለው፣ ስርዓት አለው ቆሻሻ። እኛ እኮ የስንት ዓመት ድስትና ቤት ነው የምንፈትግ የስንት ዓመት እና ለራሳችን ጊዜ እንስጥን፣ እናስብበት። ከምሬ ነው የምላችሁ። በኋላ ይቆጫችኋል። እድሜሽ ከሄደ በኋላ ማንም አይፈልግሽም። ቤተሰብ ብትዩ፣ ዘመድ ብትዩ፣ ባል ትዳር እንኳን ቢመጣ ይቺ ምን ትሰራልኛለች? ልጦራት ነው ልጦሬ ነው የሚልሽ። በጊዜው ወቅበት። እኔማ ከአሁን በኋላ ወስኛለሁ። ወይ ስልክ አጠፋለሁ ወይ ብሎክ ነው ማድረግ። አልሰማም። ወደዱኝ ያሉ እነሱ እዛ ጋር አግብተዋል፣ ወልደዋል፣ ተምረዋል፣ ሁሉ ነገር ደርሰዋል። እኔ ግን እዚህ ጋር እንዳትመጪ፣ ተመችቶሻል፣ አምሮብሻል፣ ኑሮ ውድ ነው፣ እንደዚህ ነው እንደዚህ ነው። ምን አገባኝ? ምን አገባኝ? በአሁኑ ሰዓት ፍቅር መግባባት ከሌለ ብር ቢኖርሽ ቤት ቢኖርሽ ዋጋ የለውም። ዋጋ የለውም። ካልወለድሽ ዋጋ የለሽም። ማንም አይፈልግሽም። ይቺ ቆመ ቀር ይቺ መሀን ነው የምትባይ። እውነት ነው። ምንም ብትታመሚ ማለት ነው ያ ልጅሽ እንደምንም በድሃ እንጀትሽ ወገብሽን አስረሽ ያበላሽው ያጠጣሽው ልጅ መቼም አይተውሽም፣ አተውሽም። ወንድምሽ እህትሽ በታቢያት ይቺ ወይ ሞት አትሞት ወይ አትሄድ፣ ጸበሉ ሰዷት፣ ሐኪሙ ሰዷት። ለመግደል ነው የሚጣደፉት። መዳኛሽን እያወቁ ማለት ነው። መዳኛሽን እያወቁ እንዳትድኝ የሆነ ቦታ ይወስዱሻል። እና እንደዛ ነው። ማርያምን ንቁ። ሰው አትመኑ፣ ብር አታበድሩ። በቃ በምንም አመካኝታችሁ ብራችሁን ተቀበሉ ከሰሪዎቻችሁ። መቼ ነው የምትሄጂው? አትናገሩ። አላውቅም፣ ፈጣሪ ነው የሚያውቅ። ኢንሻአላህ ነማ አረፍ በይ። እንደዛ አይ ይሄን ቀር ነኝ ለማንም አታውሪ። አሁን ለምሳሌ እህት ቤት አጎት ቤት የምትሰሪ ሰው እንደዚህ ሄዳለሁ ካልሽ ያቺ ታወራብሻለች። ደግሞ አንዳንዶቹ 2 ዓመት 3 ዓመት ወይ ደግሞ ከኔ ሴትዮ ትንሽ ኃይለኛ ከሆነች የእሷ ጥሩ ከሆነች የኔ ሴትዮ እኮ በጣም ጥሩ ናት ምናምን የሆነ በቃ እኔ መዳም ልሁ እንዴት እንደሚያሽቀብጡ አንቺ የት ነሽ ወይ ነንቲ ምን ነንቲ እጅዲደ ኮይሳ ምን አገባሽ? የት ነሽ አንቺ? ምንም ልሆን ሰው ነኝ እኔ ሰው ምን አገባሽ? ምንም ይሆን ሰው ነኝ እኔ። እዚህ ጋር ብትወርቂ ውሃ ቢጠማሽ ወይ ደግሞ አንቺ የኔ ሰውዬ ወንድም ቤት ወይ እህት ቤት ብትሆኚ ይቺ እኮ ኢትዮጵያ ጓደኛሽ ዘርሽ እኮ ታማለች እስኪ ጠይቂያት ቢለኝ እኮ ሄጄ ጠይቅሻለሁ አይደል እንዴ? እንጂ ምንድናት ወዴት ነው አለ ምንም ትሆን ለምን ፊሊፒን አትልም? ለምን ይጓዳ አትሆን? ምን እንደሆነ ጠይቅሻለሁ። ከተጠይቄ ደግሞ እኔ ብልጥ ከሆንኩ ደግሞ አንድ ነገር እንዳይፈጠርብኝ ሪከርድ አደርግሻለሁ። ሪከርድ ስለዚህ ሰው አትመኑ፣ ምስጢር አታውሪ ለማንም። የሆነች የምትቀርቢያት ጓደኛሽ ካለች ተለዋወጡ። ወይ ሁለተኛ ደግሞ አፕል አለ፣ ምንም ሰውን መጠየቅ አያስፈልግም። ይቺ ማለት ነው። ይቺ ቀስቷ ባለፈው ልክ የላችኋለሁ። ይቺ የፈለግሽውን ማውራት ትችያለሽ፣ የፈለግሽውን እና ዲበሽ ከሄደ ምንም ከሄደ ማንም አይፈልጉሽ። በቃ ሂጂ፣ እዛ ሂጂና ኑሪ፣ ብር ላኪ። የከሌ ልጅ እኮ ይሄን ያህል ቤት ገዝታለች፣ ጥሩ ባል አገባች፣ ወለደች። ጓደኞችሽ እኮ ወልደዋል። ምንም ይሆን ይወለድ፣ ባለም ይሆን ውሽማም ይሆን ምንም ይሆን ብቻ ይወለድ፣ ያድጋል እኮ ልጅ ምንም ያድጋል። እያየናቸው 1 2 3 እያየናቸው ማለት ነው። እኛ መዳም ቤት ቁጭ ብለን እያየናቸው 1 2 3 4 እየወለዱ ነው። እኛስ ወይ ብር የለን ወይ ጤና የለን ወይ ሰላም የለን። ወይየው እኔ በራሴ ነው የምስቀው፣ በእናንተ አይደለም። እኔ ስለ ራሴ ነው እየሰክሰው ናገባኝ።
ኖሯችሁ እኮ አይደለም ኖሯችሁ አይደለም። ግን በቃ ፈጣሪ አድርጉ ሊሲሳይ ነው። ጤና ካላችሁ ነው እንጂ ብር አይደለም የሚያሳድገው። በቃ እርስ በርስ ያድጋል። እኔ የምበላውን ይበላል። አለቀ። ከምሬ ነው። በቃ ከየት የሚሆን ብቻ ጤና ልጅ ውለዱ እና ደህና ሆኑ።